ይህ ያለፈው ጥር ወር ማለት ነውና ለኔ እጅግ በጣም ከባድ ወር ነበረ። ለምን እንደሆነ ዛሬ ነግራችኋለሁኝ። ጾም እንኳን በሰላም አደረሳችሁ። እንዲሁም ደግሞ ለሙስሊሞች ደግሞ ረመዳናችሁ መጥቷል፣ እንኳን ደስ አላችሁ። በሰላም ያሳዘን አምላክ በሰላም ያስፈታንናለሁኝ። እንግዲህ ሁለቱም ጾም አንድ ላይ መጥቷል። የሙስሊሞቹም ጾም የኛም ጾም አንድ ላይ ሆነዋል እላችኋለሁኝና እንግዲህ እግዚአብሔር አምላክ ይርዳን፣ ሀገራችንን ሰላም ያደርግልን። ቀጥታ ወደ ቪዲዮ እንገባለን። አብራችሁኝ ሁኑ። ቪዲዮውን ግን ላይክ አድርጉት፣ አደራ ላይክ አድርጉት እንዳትረሱ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። እንግዲህ ዛሬ እናንተ ጋር ከመጣው ብዙ ጊዜ ሆኖኛል፣ ግን ማለት ብዙ ጊዜ ሚዲያ ላይ ታቁኛላችሁና በህይወቴ ይሄንን ወር የተፈተንኩበት አለው እስከምል ድረስ የተፈተንኩበት ነገር አለ። አንዳንዴ እግዚአብሔር የሆነ ነገር በህይወታችሁ ላይ እንድትደሰቱ ያደርግና የሆነ ደግሞ ጠላት ይመጣና የሆነ ነገር ያደርጋልና እኔም በእንደዛ መንገድ በጣም የተፈተንኩበት ወር ነበረ። ብቻ ግን እግዚአብሔር ይመስገን አለፈ። ምንም ነገር ሳልሆን አልፏል። እግዚአብሔር ይመስገንና ለምን እንደዚህ እንዳልኩ ምን እንደገጠመኝ ማን ነው ማመሰግነው ምንድነው የደረሰብኝ የሚለውን ነገር እንግዲህ እስከ ፍጻሜ ድረስ ከቆያችሁ ታዩታላችሁ፣ ትሰሙታላችሁ ማለት ነውና እስከ ፍጻሜ ድረስ አብራችሁኝ ሁኑ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። በተለይ ደግሞ ቪዲዮውን ላይክ በማድረግ ጀምሩት ማለት ነውና ያው ላይክ እስከምታደርጉ ድረስ እንግዲህ ያለው አድርጉ። አንዴ ጣታችሁ ብቻ ነካ አድርጓት። እሺ እንግዲህ አድርጋችኋልና እንቀጥል ቀጥታ ማለት ነው። ወደ ርዕሱን ንግባ ማለት ነውና በዚህ አጋጣሚ በጣም ከልብ አመሰግናችኋለሁኝ። እናንተም እንዲሁም ደግሞ በአካልም ያላችሁ እንደገና ደግሞ በተለይ ደግሞ በጣም በቅርብ ሆናችሁ የምታወሩኝ እንደ ቤተሰብ ማለት ያው ቤተሰብ ብልቀልኛል እንደ ቤተሰብ ከምል ማለት ነውና ቤተሰቦች ይሆናችሁ፣ እህት ወንድሞች ይሆናችሁ፣ እናት አባቶች ይሆናችሁ ብዙ ነገሮችን የምትመክሩኝ ሳጠፋም ይሄ ነገር እንዲህ ነው ብላችሁ የምትመክሩኝ ብዙ የምትገጽጹኝ ያላችሁና አመሰግናለሁ በዚህ አጋጣሚ። እንግዲህ ወደ ኢትዮጵያ ስትመጡ በመጀመሪያ ነገር ለራሳችሁ ጊዜ ስጡ፣ ለራሳችሁ አስቀምጡ፣ አትባከኑ የምንለው ከዚህ የተነሳ ነው ማለት ነውና አንዳንዴ ማድረግ ባላችሁ ልክ በላይ አድርጋችሁ የሆነ ሰዓት ላይ ለራሳችሁም ትደክማላችሁ። አይደለም ለሌላ ሰው ልትኖሩ፣ አይደለም ኖራችሁ ለሌላ ሰው ልትሰጡ፣ ለራሳችሁም ሊያጥራችሁ ይችላል ማለት ነውና ከባድ ነው። አትስጡ ማለት ሳይሆን ሁሉም ነገር በልኩ በመጠኑ፣ ባልም እንደ ባል፣ ቤተሰብም እንደ ቤተሰብ፣ ጓደኛም እንደ ጓደኛ ይሁን። ምክንያቱም አንዳንድ ጊዜ በጣም ጥሩ የሆነ ነገር እንትናችሁ ላይ ይመጣል ማለት ከናንተ ጋር ማይዘልቁ ሰዎች በህይወታችሁ ላይ ሊመጡ ይችላሉ። ወይም ደግሞ ለእናንተ ምንም ቦታ የሌላቸው ሰው ግን ቦታ እንዳላቸው አድርጎ ሊመጡ ይችላሉ። ብዙ ነገሮች አሉ ማለት ነው። ግን በዛ ሁሉ መሃል ደግሞ ጥንቃቄ ማድረግ አለባችሁ። ለምን እናንተ ትጎዱበታላችሁ። እኔም ብዙ ጊዜ ስራ ስሰሩ እንደዚህ አድርጉ፣ እንዲህ ሳታደርጉ እንዲያትበሉ ብዬ ብዙ ነገሮችን ነግራችኋለሁ። ለምን አንዳንዴ ወይ ከራሴ ከደረሰብኝ ይሆናል ወይ ከጓደኞቼ የደረሰባቸው ይሆናል። ዝም ብዬ ከራሴ ፈልጬ ማወራላችሁ ነገር አይደለም። ሰው መቼም ህይወት ስትኖሩትና ዝም ብላችሁ እዛ አረብ ሀገር ላይ ሆናችሁ የምታዩት ህይወት አንድ አይነት አይደለም። ፊልም ላይ የምታዩት ህይወትና ውስጥ ኢትዮጵያ ውስጥ ገብታችሁ ስትኖሩ ያለው ህይወት ሌላ ነው። ገባችሁ አይደለ? ስለዚህ እኔ ደግሞ ካለው ኤክስፒሪየንስ ነው ለእናንተ ማካፈላችሁ ማለት ነውና ስለዚህ ለምንም አይነት ነገር በተለይ ብራችሁ ላይ ጥንቃቄ፣ ጤናችሁ ላይ ጥንቃቄ፣ ክፉን ደጉን ለይታችሁ ወቁ። ሁሌ አለኝ ሳይሆን አንዳንዴ ያዝ አድርጋችሁ የኔ ወዳጅ ማን ነው የሚለው ነገር እዩ። ምክንያቱም ዛሬ እናንተ የሰራችሁትን ነገር መልካም ነገር መልሶ ግን እናንተ ያ ሰው መልሶ የሚከፍላችሁ በክፉ መንገድ ሊሆን ስለሚችል ጥንቃቄ ማድረግ፣ ወዳጃችሁና ጠላታችሁን ለዩ። ዛሬ ደግሞ ዓለም ምን ሆነሻል? ወዳጅና ጠላት፣ የምን ወዳጅና ጠላት ልትሉ ትችላላችሁ። ወዳጃችሁ ባላችሁም ሰዓት በሌላችሁም ሰዓት በታመማችሁም ሰዓት ጤነኛ በሆናችሁም ሰዓት ከጎናችሁ የማይለይ ለእናንተ ስለእናንተ የሚያሳስበው ለእናንተ ከስልክ ከመደወል በላይ ደግሞ በአካል መጥቶ እናንተን በቃ የሚያያችሁ
የሚጎበኛችሁ የሚጠይቃችሁ ሰው ማለት ነው። ጠላታችሁ ደግሞ ምን አይነት ሰው መሰላችሁ? ዛሬ እናንተ ስላላችሁ ካጠገባችሁ የሚያሸረግድ ስህተት እየሰራችሁ ነው ብሎ አይናገራችሁም። ጠላታችሁ ያበረታታችኋል። እንደሚጎዳችሁ ወደፊት እንደሚጎዳችሁ እያወቀ ግን ያ ሰው ለእናንተ በቃ ይሄ ነገር ትጠቀሚበታለሽ ብሎች እዛ ውስጥ ይከትሃል፣ ወይም ደግሞ እዛ ኃጢአት ውስጥ ወይም ደግሞ እዛ ነገር ላይ ይከትሃል። ጠላት ማለት ነው። ወዳጅ ግን አይ ይሄ በዚህ መንገድ እንዲህ ብታረጊው ጥሩ ነው፣ በዚህ መንገድ እንዲህ ብታደርገው ጥሩ ነው፣ ስለዚህ ይሄ መንገድ ያንተ አይደለም፣ ይሄ መንገድ ያንቺ አይደለም፣ ይሄ ተሳስተሻል፣ ይሄ ወደፊት ይጎዳሻል፣ እኔ በኋላ ተቸግረሽ ወይም ተጨንቀሽ ከማይ አሁን ያለውን ነገር ብታቂ ይሻላል፣ ዝም ብዬ ሳልናገር ከማልፍ ብሎ ወዳጃችሁን ይናገራችኋል። ጠላታችሁ ግን ክፉም አደረጋችሁ መልካምም አደረጋችሁ በቃ ስቆ ነው በቃ ጥሩ እንደሆነ ነው የሚነግራችሁ ወይም ደግሞ የሚያሳልፍላችሁ። ስለዚህ በዚህ መንገድ ወዳጃችሁና ጠላታችሁን ወቁ። ይጠቅማችኋል እንጂ አይጎዳችሁም። እሺ እንግዲህ ያው እስከ ይሄን አክል እስካልኩ ድረስ ደግሞ ወደ ሐሳብ ሂድ። እማመሰግናቸው ሰዎች አሉ። ማርያምን ብያቸዋለሁ። ይህንን ወር ማለት ነውና ይሄ የገባንበት ወር ሳይሆን ያኛው ወር ማለት ነው። በጣም ለኔ በጣም ከባድ ወር ነበር። ጥር ወር ላይ ለኔ ከባድ ወር ነበር ማለት እንዴት ብዬ ላስረዳ? እና በጣም ከባድ ነው ማለት አንዳንድ ጊዜ በህይወታችሁ ትኖሩና የሆነ ነገር በህይወታችሁ ላይ ይፈጠራል ወይም ደግሞ የሆነ ነገር እንትን ትላላችሁ። ከዛ በኋላ ደግሞ ያንን ነገር ወይ ሳይሳካ ይቀራል። እንደገና ደግሞ ብዙ ደክማችሁ ማረፍ የምትፈልጉበት ሰዓት አለ። ለምሳሌ ከስደት መጥታችሁ የራሳችሁን ህይወት ኖራችሁ ፈያለ ህይወት ነው መኖር የምትፈልጉት እንጂ እንዴት አድርጌ ላስረዳችሁ? እመቤቴ እንዴት አድርጌ ላስረዳችሁ? ማለት አሁን እኔ እንደዚህ ስስቅ ትናንት አልፎ ነው ዛሬ አዲስ ቀን ነው በሚለው ያዙት። ትናንት ምናልባት የደም እንባ ያለቀስኩበት ቀን ሊሆን ይችላል፣ ግን ዛሬ እግዚአብሔር አምላክ አዲስ ብርሃን አውጥቶ ለዚህ ቀን አስቀምጦኛል። እንግዲህ እግዚአብሔር ይመስገን። ያው እግዚአብሔር የሚወደውን አይደለም የሚፈትነው። መቼም ያው እግዚአብሔር አምላክ ይመስገን ምንም ማለት አይቻልምና እግዚአብሔር ይመስገን። ሁሉም ነገር ያልፋል። ህይወት እናንተ ባሰባችሁት መንገድ አይደለም። ልክ እንደ ቦይ ስትሰጡት እንዴት ነው የመጣ ጎርፍ ቦይን ተከትሎ አይደለም የሚሄደው? ያን እናንተ የቀደዳችሁለትን ቦይ ተመልክቶ ተከትሎ ይሄዳል። ህይወትም እንደዛ ናት። በህይወታችሁ ላይ ስትኖሩ እና በጣም ከባድ ነውና በዚህ አጋጣሚ ማለት ነው በውስጥ መስመር የምታወሩኝ አይዞሽ፣ በርቺ፣ ጠንክሬም ቀን ያልፋል እንደዚህ ነው ብላችሁ በጣም ማርያም በጣም በቃ ቃላት የለኝም ማለት ነውና በቃ እኔ እንጃ እኔ ከእናት አባት ከአንድ ማህፀን የወጣው ከወንድሞቼ ከእህቶቼ በላይ ለእኔ የምታስቡ የምትጨነቁ እኔ አይደለም ሌላ ይቅርና ከመስመር ላይ ራሱ ሲጠፋ የት ሄደሻል? ምን ሆነሽ ነው? ምን ገጥሞሽ ነው? በሰላም ነው? ዛሬ ቪዲዮ አልሰራሽ የምትለቂ ቀን ነበር እኮ ብላችሁ በቃ ብዙ የምታስቡልኝ እህቶቼ ወንድሞቼ እናንተን ስለሰጠኝ እግዚአብሔር አምላክን አመሰግናለሁ። ቀጥሎ ደግሞ እናንተን አመሰግናችኋለሁኝ። እንዲሁም ደግሞ ኮመንት ላይ በርቺ፣ እንደዚህ እኮ ነው፣ አይዞሽ፣ ለዚህ እንደዚህ አትሁኝ፣ እንደዚህ ብላችሁ የምትመክሩኝ ለእናንተም አመሰግናለሁ። በዚህ አጋጣሚ ሁላችሁም ለምትከታተሉኝም ስራዬ ብላችሁ ለኔ አንዲት እህቴ በሁለት ስልክ ነው ማይ ስትለኝ እግዚአብሔርን ለካ እንደዚህ አይነት ሰው እኔን የሚወደኝ የሚያከብረኝ ሰው አለ ብዬ እመቤቴ እንዴት ደስ እንዳለኝ ማለት ነውና በቃ እኔ እንጃ አጠገቤ ብትሆን እንዴት አድርጌ በቃ እንደምሰማት እራሱ አላውቅም። እግዚአብሔርን በቃ በጣም ነው ደስ ያለኝ ያንን ኮመንት ሳይ ማለት ነውና ሳነብ በጣም ነው ደስ ያለኝ እና እስከዚህ ድረስ ለኔ መስዋዕትነት የምትከፍሉልኝ እህቶቼ በጣም ከልብ አመሰግናችኋለሁኝ። ምንም የሚጠቅማቸው ነገር እንኳን ባይኖርም እኔን ግን ስለምትከታተሉ በጣም አመሰግናለሁ። እኔ ለእናንተ የማቀርበው እማቀው በህይወቴ ላይ ያለፈው ከእህቶቼ ከወንድሞቼ ህይወት ላይ የማየው አረብ ሀገር እንደኔ ለፍቶ ደክሞ የሚመጡ መጥቶ ዙሪያ ላይ ባሉ እህቶቼ ወንድሞቼ በእነሱ እየተነሳው ነውና ቪዲዮ አንዳንድ ጊዜ የምሰራላችሁ ከራሴም ህይወት ተነስቼ ማለት ነው የምሰራላችሁና እግዚአብሔር ይመስገን። ስለዚህ እናንተን ያስተምራል ብዬ ነው የምለው እና እኔ ሳትንቁ እኔን እንትን ሳትሉ እኔ አብዛኛው ጊዜ ባለፈ ቪዲዮ አንዲት እህታችን ያንቺ ወሬ መቼም ድረስ አያልቅም ብላ የሆነ ዝባዝንኬ ነገር ጽፋ ነበር። ይሄ ነው እንጂ ከዚህ በፊት እንደዚህ በጣም የከረረ ነገር ይሄም ቀላል ነገር ነው፣ ግን የከረረ ነገር ገጥሞኝ አያውቅም። በቃ እኔ እንደኔ ራሴ የሚመስሉኝ ሰዎች ናቸው የሚከታተሉኝ ብዬ ነው ማስበውና
እንደዛ እንዲሰማኝም ደግሞ በኮመንታችሁ ነው የማውቀው ማለት ነው። እና በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ እና በርቱ፣ ጠንክሩ። አሁን እንግዲህ ረመዳንም ደርሰዋል። አይዟችሁ እንግዲህ ነገ ይገባል እያሉ እነዚህ ያሉት ማለት ነው። እና እግዚአብሔር አምላክ ይርዳችሁ፣ ኃይል ብርታት ይሆናችሁ እና ሁላችሁም ከልብ አመሰግናችኋለሁ። እግዚአብሔርን በቃ እኔ አንድ ለማለት የፈለግኩት ነገር ምንድን ነው መሰላችሁ? ዋናው ሀሳቤ እናንተ በድራማ ላይ ያያችሁት ህይወት ወይም ደግሞ በሆነ መንገድ የሆነች ጓደኞቻችሁ የሆነ ሰው ያያችሁት ህይወት ያንን ህይወት እኔም ይኖረዋለሁ ብላችሁ እንዳታስቡ። ምክንያቱም በቃ ህይወት ራሷ ቦይ በቃ ያቺን ቦይ ማለት ነውና ውሃዋ ያን ቅድም እንዳልኳችሁ ለምሳሌ ከሆነ ምንጭ ላይ የሆነ እንደዚህ ያድርጋችሁ ቦይ ብታወጡለት ያንን ቦይ ተከትሎ የተወሰነ ውሃ ይሄዳል። ወይም ሙሉ በሙሉ ከገደባችሁት ሙሉ በሙሉ በዛ ነው የሚፈሰው። ስለዚህ ህይወትም እንደዚህ ነው የሚፈሰው ማለት ነውና አንዳንዴ ወይ ትዳር ውስጥ ገብታችሁ ወይ ኢትዮጵያ ውስጥ ገብታችሁ ሆነ ቦታ ላይ ያሰባችሁት ነገር እንዳሰባችሁት ልታገኙ ትችላላችሁ። ስለዚህ ለምን እንደዚህ ሆነ ብላችሁ ህይወታችሁ ላይ ማለት ያልሆነ ውሳኔ ውስጥ እንዳትገቡ፣ ያልሆነ ነገር ውስጥ እንዳትገቡ። ምክንያቱም እግዚአብሔር አምላክ የራሱ ቀን አለው። እግዚአብሔር ያለምንም ለምሳሌ አንድ ሲያረጋችሁ ያለምንም አይደለም። ኢትዮጵያ ውስጥ እንድትገቡ ሲፈልግም ያለምንም አይደለም። እግዚአብሔር የሆነ ምክንያት ስላለው ነው። ወይ አንቺ የእሱ መዳኛ ትሆኛለሽ፣ ወይ እሱ የአንቺ መዳኛ ይሆናል። አንቺ ኢትዮጵያ የገባሽው ለበረከት ሊሆን ይችላል። ምናልባት በጣም ያዘነን ሰው በአንቺ ምክንያት እንዲደሰት ልታደርግም ሊሆን ይችላል። የሆነ ብቻ ምክንያት አለው። የሆነ ነገር ሲሰጣችሁ ለምን ማለት ስለሰጣችሁ የሆነ ነገር መሆን የለባችሁም። ስላልሰጣችሁም ደግሞ ማማረር የለባችሁ። ምክንያቱም እግዚአብሔር ቀን አለው። እግዚአብሔር ንፉግ አይደለም፣ ይሰጣል። የሚሰጥም በምክንያት ነው። ሲሰጣችሁም ደግሞ አስደምሞ ነው የሚሰጣችሁና ስለ ሁሉ ነገር እግዚአብሔር ይመስገን ብላችሁ አመስግኑ እና በርቱ፣ ጠንክሮ ላለውኝ መልካም እንግዲህ ጊዜ ይሁንላችሁ። በሚቀጥለው ቪዲዮ ደግሞ በደንብ አድርጌ ያለውን ነገር እነግራችኋለሁኝ ማለት ነውና እስከዛ ድረስ ከዚህ ቪዲዮ ስር ማለት ነውና በቀን 10 የዛሬው ማለት ነውና የጻፍኩት ነገር አለ። ገብታችሁ የክርስትና ስማችሁን ጽፋችሁ አስቀምጡ ማለት ነው። እንግዲህ እግዚአብሔር አምላክ ይርዳ፣ ያንን ነገር እንዲሳካ እንዲሆን እግዚአብሔር አምላክ ይርዳ ብላችሁ ጸልዩ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። የመጣሁበት ሐሳብ ዋናው እንግዲህ ብዙም አላስተላለፍኩላችሁም። ሌላ ጊዜ